ጉዳዩ የምናወራው ነገር በጣም ጥንቃቄ የሚፈልግ ጉዳይ ነው። የጤና ጉዳይ ነው። ጤና ስናክም ወይም አንድ ሻይ ወይም አንድ የሆነ መድኃኒት ውሰዱ ብለን ስንል ጫማ እንደመሸጥ ወይም ሸሚዝ እንደመሸጥ ምናምን አይደለም። እንደዚህ አይነት መግዛትና መሸጦች ካልተመቻችሁ ትጥሏቸዋላችሁ ወይም ትቀይራላችሁ። ነገር ግን በጤና ላይ የሚደረግ ነገር ማንኛውም ጥንቃቄ ይፈልጋል። እኔ እንግዲህ ስለምላችሁ ነገር በራሴ ላይ የሞከርኩት ነው። 7 ዓመት ስኳር ታመምኩኝ፣ ብዙ ተሰቃየሁ። ግን ከዛ በፊትም ሊኖር ይችላል ያወቅኩበት ነው 7 ዓመቱ። ግፊትም ሌላም በርካታ ችግሮች አመጣብኝ። ስለዚህ ሕክምናውን ስንሰጠኝ አሁን በሽታው ምንድነው? ስኳር ከሆነ ከስኳሩ ጋር ምን አለ? ግፊት አለ፣ ኮሌስትሮል አለ፣ ሌላ ተጓዳኝ ችግር አለ? የሚወሰድ መድኃኒት አለ ወይስ መድኃኒት አልተጀመረም? መድኃኒቱ ምንድነው? የሚዋጥ ነው? የሚወጋ ነው? ኢንሱሊን ነው? የሚዋጥስ ከሆነ ከምግብ በፊት አለ? ከምግብ በኋላ ነው የሚወሰደው? የሰውነት ክብደቱ፣ እድሜው፣ ጾታው ብዙ ታሳቢ የምናደርገው አለ። ድነቱም በዛው ልክ ነው። የምንሰጠውም መድኃኒት በዛው ልክ እንደየኬዙ ነው መሆን ያለበት። ይህን ተሞክሮ ያመጣሁት ከህይወቴ ነው፣ ከራሴ ነው። ስለዚህ አንድ ህክምና ስንሰጥ በበቂ እውቀት በበቂ ተሞክሮ ከሆነ ተጠያቂነቱና አስተማማኝነቱን በዛው ልክ የሚቃኝ ይሆናልና በርካቶቻችሁ እየደወላችሁ ወይም እየመጣችሁ የምትጠይቁን የኔ እንደዚህ ነው ይቻላል ወይ? የኔ እንደዚህ እዚህ ቦታ ሄጄ እንዲሆነ እንድሞክሬ ነበር፣ እንደዚህ አድርጌ ነበረ፣ እናንተስ ጋር እንደዚህ ያስከትልብኛል ወይ እንደዚህ ያመጣል ወይ የምትሉ ስላለ እኔ በራሴ የሞከርኩትን ነው ለሰዎች የማደርገው። መጠቀም ከፈለጉ ይህን ታሳቢ አድርገው መጠቀም ይችላሉ። ስኳር፣ ግፊት፣ ኮሌስትሮል፣ ከልክ ያለፈ ውፍረት፣ ዩሪክ አሲድ ካለ እኛን ራሳችንን ባከምንበት ልክ እርሶም መታከም ይችላሉ። ሐኪም መስፍን ነኝ።